የእግዚአብሔር ሰላምና ጸጋ ባላችሁበት ከሁላችሁም ጋር ይሁን የሚላችሁ እኔ ወንድማችሁ ነኝ እና እንዴት ናችሁ? እንኳን አደረሳችሁ። የእውነት ይሄ በዓል ከኛ አብሶ ከክርስቲያኖች ጋራ ከአማኞች ከክርስቶስ መሞትና መነሳት ጋራ የተገናኘ የሚያምኑት ወንድሞች እንኳን ደስ አላችሁ ማለት እወዳለሁ። ምክንያቱም ኢየሱስ ባይመጣና ባይሞት እና ባይነሳ የምንሰብከው ወንጌል አይኖረንም ነበር። የሁላችንም ስብከት የሆነው ኢየሱስ ተነስተዋል። እሱን በዓል ክብረ በዓል ላይ ሆነን ዛሬ ይህንን ቪዲዮ ወደ እናንተ ሲያደርስ በደስታ ነው ልላችሁ የመጣሁት። ምን መሰላችሁ? እነዛ ምሽቶች ብለን ያልናቸው ምሽቶች አሉ። በጣም ክፉ እና መራራ ባይነጉ ያልናቸው ምሽቶች ነበሩ። ባይነጉ በቃ ከበደን በዚሁ ብናልፍ ብለን ያልናቸው ምሽቶች ነበሩ። ግን እግዚአብሔር ያንን ጸሎታችን አልሰማም። እንኳን ደስ አላችሁ ስላልተሰማ ጸሎታችሁ። ምክንያቱ ያ ጸሎት ተሰምቶ ቢሆን ኖሮ ዛሬ ላይ ሆነን በእንደዚህኛው አንገናኝም ነበር። እነዛ መራራ ምሽቶች እሱም ብቻ ነው እኛ ያየ ነው። እግዚአብሔር ግን እነዚህ በብርሃን የተሞሉ ቀናቶችን ስላየ እነዛ ክፉና አስፈሪ ምሽቶችን አነጋ። እግዚአብሔር ይመስገን። ስለዚህ ይሄንን በዓል ስናከብረው በይቅርታ ነው፣ በደስታ ነው፣ በሰላም ነው፣ ይቅር በመባባል ነው። ምክንያቱም ሰዎቹ ስላልጎዱን አይደለም፣ ስላልበደሉን አይደለም፣ ስማችን ስላላጠፉ አይደለም፣ ስላላንቋሸሹን አይደለም፣ ወይ ደግሞ በጣም ከባድ ነገር እኛ ላይ ስላልደረሰ አይደለም። እግዚአብሔር ስለረዳን ነው። ይቅር ማለት የሚችለው ሰው እግዚአብሔር ረድቶኛል ማለት የሚችል ነው። ምክንያቱም እንድንሞት ገመድ የሰጡን ሰዎች በእነሱ አእምሮኛ ሞተናል። ህይወታችን እንዲበተን፣ ትዳራችን እንዲበተን፣ መንገዳችን እንዲዘጋ፣ የራእያችን እንቅፋት የነበሩ ሰዎች በቃ በእነሱ እኮ አብቅተዋል። ግን እግዚአብሔር ይህን እድል ስለሰጠን ስለረዳን እዚህ አለን። ስለዚህ ይቅር ስንላቸው እነሱ ደውሎ ይቅርታ ስላሉ አይደለም፣ እኛ እግዚአብሔር ስለረዳን ነው። እግዚአብሔር ረዳ ወንድሜ፣ እግዚአብሔር ረዳሽ እህቴ፣ አባቶችና እናቶች ይቅር ተባባሉ። ምክንያቱም ይኸው በህይወት እያላችሁ ዛሬ እግዚአብሔር እድሉን ሰጣችሁ። እሱ ባይረዳችሁ እንደነዛ ክፋት ቢሆንማ ሞተናል። ስለዚህ እግዚአብሔር ስለረዳን ይቅር እንባባላለን። ቀናችሁ የተባረከ ይሁን። ሻሎም